እውነቴን ነው የምላችሁ ይሄን ቪዲዮ በጭራሽ መስራት አልፈለኩም ነበር። ቲክቶክ ላይ ይሄ ቪዲዮ 2000 ኮሜንት ካገኘ የድሮፕ ሺፒንግን አሰራር ሙሉ ለሙሉ አሳያችኋለሁ። እንዲሁም የመጀመሪያ ሴልሳችሁ የመጀመሪያ $100 እንዴት እንደምትሰሩ አስተምራችኋለሁ ብዬ ነበር እና ዋንስ ልክ 500 ምናምን ኮሜንት ሲያልፍ መጸለይ ጀመርኩ። ይሄን ቪዲዮ መስራት አልፈለኩም። በጣም ነው የማልፈልገው። ምክንያቱም ምን መሰላችሁ? እንደምታስቡት የአበሻ ምቀኝነት ይዞኝ አይደለም፣ ወይም እኔ የማውቀውን ነገር እንዳታውቁ ስለምፈልግ አይደለም። ነገር ግን የገባሁት ፕሮሚስ ትልቅ ነው። የመጀመሪያ $100 እንዴት እንደምትሰሩ አሳያችኋለሁ ነው። ምን ማለት ነው? ከመጀመሪያው እስከ መጨረሻው ድረስ ጋይድ የሚያደርግ ቪዲዮ ሰራላችኋለሁ። እንደምታውቁት በጣም ረጅም ነው ሊሆን የሚችለው። ይሄ ቪዲዮ የ3 ሰዓት ወይም የ4 ሰዓት ቪዲዮ ነው የሚሆነው። ያ ደግሞ ሜቢ ለኮንተንት ክሬተር ምንም ማለት ላይሆን ይችላል፣ ግን ስራ እየሰራ በቀሪ በስፔር ታይሙ ቪዲዮ ለሚሰራ ሰው ግን በጣም ቻሌንጂንግ ነው። ያን የሚያክል ፍሪ ሰዓት ማግኘት፣ መቅረጽ፣ ሪሄርስ እና ስክሪፕት መጻፍ በጣም ከባድ ስራ ነው የሚሆነው። በዛ ምክንያት በጣም ፈርቼ ነበር እንዳይደርስ። ኤኒሃው ደርሷል፣ ምንም ማድረግ አልችልም። ደግሞም በእውነቱ ጥሩ ሳቲስፋክሽን ሰጥቶኛል። ምክንያቱም ሰዎች ይህንን የኢኮመርስ ሞዴል በጣም ለማወቅ ያላቸው ጉጉትና ተነሳሽነት እኔን ራሱ በጣም ሰርፕራይዝ አድርጎኛል። ኦን ቶፕ ኦፍ ዛት ደግሞ በጣም ብዙ ስቴፕ የሄዱ ልጆችንም አግኝቻለሁ። በፐርሰናል ያወሩኝ፣ እንዲሁም ኮሜንት ላይም ብዙ ጥያቄ ጠየቁኝ ምናምን አስገራሚ ሰዎችን አግኝቻለሁ። ማለት በጣም ብዙ ነገር ሄደው ትንሽዬ ብቻ ኪክ የሚፈልጉ ማለት ነው። ያ በራሱ ሳቲስፋክሽን ሰጥቶኛል እና በመስራቴ ያው ፋይናሊ አልደበረኝም። እንዳልኳችሁ ረጅም ቪዲዮ ነው የሚሆነው። ኤስ3 ሲኩዌል ቪዲዮ ነው ያደረኩት። 3 ተከታታይ ፓርቶች ያሉት ቪዲዮ ነው የሚሆነው ማለት ነው። ስለዚህ በእያንዳንዱ ቪዲዮ ውስጥ ምን እንዳለ ብሬክዳውን እናደርጋለን። በዛሬው ቪዲዮ ደግሞ ምንን ከበር እንደምናደርግ እናያለን ማለት ነው። የዚህ ቪዲዮ ቀጣይ ፓርቶች እንዲደርሷችሁና እንዲሁም ደግሞ በተመሳሳይ ይዘት የምሰራቸውን ስለ ኢኮመርስ፣ ስለ ዲጂታል ማርኬቲንግ፣ ስለ ድሮፕ ሺፒንግ የምሰራቸው ቪዲዮዎች ቀድሞ እንዲደርሷችሁ የሰብስክራይብ በተኑን መጫን አትርሱ። እንዲሁም ደግሞ የኖቲፊኬሽን ቤሏንም ተጫኗት። ይህ ቪዲዮ ከተመቻችሁ ላይክ ማድረግ፣ ሀሳባችሁን ኮሜንት ላይ መግለጽ አትርሱ። 3 ፓርት ያለው ቪዲዮ ነው ብያችኋለሁ። ስለዚህ ዛሬ ከቨር የምናደርገው ዋት ኢዝ ድሮፕ ሺፒንግ ኤንድ ሃው ኢት ወርክስ የሚለውን ነው። ምንድነው ድሮፕ ሺፒንግ እንዲሁም ደግሞ እንዴት ይሰራል የሚለውን ነው። ይሄ በጣም ወሳኝ ፓርት ነው። ምክንያቱም ብዙ ሚስኮንሰፕሽኖች አሉ ድሮፕ ሺፒንግን በተመለከተ ከኢኮመርስ ጋር ያላቸውንም ላይን ብለር የማድረግ የማጥፋትና የማደብዘዝ ነገር ስላለው ማለት ነው። ስለዚህ ሁለቱን በትክክል አይደንቲፋይ የሚያደርግ ዴፊኒሽን እናስቀምጣለን ማለት ነው። ያን ማወቃችን በጣም ለብዙ ነገር ይረዳናል። እንደምታውቁት ነው ሚስኮንሰፕሽንን ማስወገድ በጣም እወዳለሁ። የተሳሳተ አረዳድ ካለ ያንን በማውቀው ማረም ይመቸኛል። ድሮፕ ሺፒንግን የተመለከቱ ሚስኮንሰፕሽኖችን በሙሉ እናጠራለን ማለት ነው። ከዛ በመቀጠል ድሮፕ ሺፒንግን ለመስራት የሚያስፈልጉ ነገሮች ኢሴንሻል ስታርተር ፓኮችን እናያለን። ምንድን ነው የሚያስፈልገን የሚለውን ነገር እናያለን። በዚህ ውስጥ የምናያቸው በጣም ወሳኝ ነገሮች ናቸው። ይህንን ሚስ ማድረግ አይኖርባቸው። ከዛ በመቀጠል ዋናው ድሮፕ ሺፒንግ ስታርት የሚያደርገው ወይም የሚጀምርበት ፖይንት ሰርቺንግ ዊኒንግ ፕሮዳክት ወይም አሸናፊውን ፕሮዳክት ፈልጎ ማግኘት ላይ ነው። ስለዚህ እንዴት አድርገን ነው ዊኒንግ ፕሮዳክት ሰርች የምናደርገው? ከዛስ ደግሞ እንዴት አድርገን ነው አውትሶርስ የምናደርገው ለሰፕላየሮቻችን ማለት ነው። ይሄንን የምናይበት ነው የሚሆነው ማለት ነው። እንደምታውቁት በጣም ብዙ ሰዎች እኔ አጋጥሞኛል፣ አድቫይዝ የሚያደርጉኝ ምክር የሚጠይቁኝ ሰዎች አጋጥሞኛል። እነዚህ ሰዎች በጣም ብዙ ስቴፕ ሄደው ማለት ነው ስቶር ቢውልድ አድርገው አድ አካውንት ክሬት አድርገው ማስታወቂያዎችን ሰርተው ምንም ሴልስ ያላገኙ ሰዎች አጋጥሞኛል። እዚሁ ኢትዮጵያ ውስጥ ነው ብላችሁ ቤዚካሊ የነበረው ችግር ምንድነው? ዊኒንግ ፕሮዳክት ማግኘት ላይ ነው። ሌላውን ነገር እንዳልኳችሁ የተለያዩ ነገሮችን በማየት በማንበብ ምናምን የምታስተካክሉት ነው። ሰርቺንግ የፕሮዳክት ግን መጀመሪያ ራሱ ከአቲቲዩዳችሁ ነው የሚጀምረው። ከየት ልነሳ ከሚለው በመቀጠል ራሳችሁን ራሱ ማሸነፍ ያለባችሁ ቦታ ነው። ይሄንን የዊኒንግ ፕሮዳክት ሰርቺንግ ሜካኒዝም ማትከተሉ ከሆነ መቼውንም ቢሆን ሰክሰስፉል የሆነ የድሮፕ ሺፒንግ ስቶር አይኖራችሁ። ስለዚህ ይሄንን ቪዲዮ ከመጀመሪያው እስከ መጨረሻው ማየታችሁን አትርሱ። ስለዚህ ሌላ ነገር ሳናበዛ ሌትስ ዳይቭ ኢን እና ዋናውን ነገር እንመልከት። ብዙ ሰው ድሮፕ ሺፒንግን ከኢኮመርስ ጋር ያምታተዋል ወይም ደግሞ አንድ ላይ ያየዋል። ድሮፕ ሺፒንግ የኢኮመርስ ሰብ ብራንች ነው እንጂ ኢኮመርስ ማለት አይደለም በጭራሽ። ስለዚህ ድሮፕ ሺፒንግ ምን ማለት ነው? ድሮፕ ሺፒንግ ማለት የሎጂስቲክስ ሞዴል ነው ሲጀምር። ምን ማለት ነው? ይሄ እናንተ የምትሸጡት ያመረታችሁት ፕሮዳክት የላችሁ ወይም አምራች አይደላችሁ ወይም ሰርቪስ ፕሮቫይደር አይደላችሁ። ነገር ግን እናንተ ብትሸጡት ልታተርፉበት የምትችሉት ሪሴል ብታደርጉት ትርፍ ልታገኙበት የምትችሉት ፕሮዳክት ወይም ሰርቪስ አግኝታችኋል። ስለዚህ የምታደርጉት ነገር ምንድነው? ሰፕላየሩን ታናገራላችሁ። እኔ ያንተ ፕሮዳክት ወይም ያንተ ሰርቪስ ብሸጠው ብያስባለሁ። ስለዚህ ራሴ ማርኬት ፈልጌ እሸጠዋለሁ። አንተ በዚህ ያለ ዋጋ ብታስረክበኝ እኔ ደግሞ በዚህ ያለ ዋጋ ብሸጠው ለራሴ ማርጂን ስለሚይዝ ዊሊንግ ነው ወይ ፍቃደኛ ነው የሚለውን ጠይቁታላችሁ። ሞስት ላይክሊ ፍቃደኛ ነው የሚሆነው፣ ምክንያቱም የእሱን ፕሮፊት እስካልነካችሁ ድረስ ማለት። ስለዚህ እናንተ ማስታወቂያዎችን ትሰራላችሁ፣ ለሰዎች ፕሮሞት ታደርጋላችሁ። ከስተመር ስታገኙ ለሰፕላየራችሁ ይህን ፕሮዳክት ለዚህ ሰውዬ አድሬሱን ሰጥታችሁ ላክልኝ ትሉታላችሁ። ስለዚህ እሱ ዳይሬክትሊ ከራሱ ስቶር ተነስቶ ለከስተመሩ ይልክላችኋል ማለት ነው። እናንተ ጋር ከስተመሩ የከፈለው ገንዘብ ሲቀነስ ለሰውየው
የምትከፍሉት ወይም ለሰፕላየራችሁ የምትከፍሉት ገንዘብ ሆኖ የሚቀረው ቫልዩ ለእናንተ ፕሮፊት ነው ማለት ነው። ኢኮሜርስ ግን ያ ማለት አይደለም። ቤዚካሊ ኢኮሜርስ ሲሆን ቫልዩ ኤክስቼንጅ ነው፣ በኢንተርኔት ላይ የተመሰረተ ቫልዩ ኤክስቼንጅ ነው። ስለዚህ ምርት ታመርታላችሁ ወይም ፕሮዳክት ይኖራችኋል ወይም ሰርቪስ ይኖራችኋል። ያንን ሰርቪስ ራሳችሁ ዌርሃውስ ለከስተመሮቻችሁ ኦርደር በሚኖራችሁ ሰዓት ለከስተመሮቻችሁ ትልካላችሁ ማለት ነው። ኢኮሜርስ የምትሰሩ ሰዎች እንደምታውቁት የራሱ የሆኑ ሪስኮች አሉት። ዋነኛው ሪስክ ባይሸጥስ፣ ያመረታችሁት ፕሮዳክት ባይሸጥስ ዌርሃውሳችሁ ላይ ይቀመጣል ማለት ነው፣ ኪሳራ ይሆናል ማለት ነው። ፕሮዳክሽን ኮስት አላችሁ፣ ሌሎች ኦቨርሄድ ኮስቶች ይኖራችኋል። ስለዚህ እነዚህ ኮስቶች በሙሉ ኪሳራ ሆነው ይቀመጣሉ ማለት ነው። ድሮፕ ሺፒንግ ላይ የሚኖራችሁ ኪሳራ በጣም ዝቅ ያለ ነው። ምክንያቱም ስቶክ አትይዙ። ስቶካችሁ የሚኖረው ሰፕላየራችሁ ጋር ነው። ስለዚህ ከሰፕላየራችሁ ተነስቶ ወደ ከስተመራችሁ ስለሆነ የሚሄደው እናንተ ስቶክ መያዝ አይጠበቅባችሁ። ይሄ ፕሮዳክቱ ባይፈለግ የሚኖረውን ኪሳራ በጣም ይቀንስላችኋል። ስለዚህ ለዛ ነው ብዙ ጊዜ ኢንትሪ ባሪየሩ በጣም ዝቅ ያለ የቢዝነስ ሞዴል ሆኖ የሚታየው። ለመጀመር ኢኒሺያል ኮስቱ በጣም ትንሽ ነው። ምክንያቱም አታመርቱም፣ ስቶክ አትይዙም፣ ጀስት ፕሮዳክቱን ፕሮሞት ታደርጋላችሁ። ዲማንድ ካለውና ኦርደር ከመጣ ለሰፕላየራችሁ ትነግሩታላችሁ። ሰፕላየራችሁ ፉልፊል ያደርገዋል ማለት ነው። እናንተ በዛ መሃል ያለውን ፕሮፊት ትይዛላችሁ። ሶ ቤዚካሊ እናንተ ጋር ኦርደር ይመጣል ከከስተመር፣ እናንተ ለሰፕላየራችሁ ኮሚኒኬት ታደርጋላችሁ። ሰፕላየራችሁ ለከስተመራችሁ አድሬስ ይልካል። ፕሮዳክቱ ፉልፊል ተደረገ ወይም ደግሞ ኦርደሩ ፉልፊል ተደረገ ይባላል ማለት ነው። በዚህ መሃል የሚቀረው ፕሮፊት እናንተ ጋር ይቀራል። ድሮፕ ሺፒንግ ቤዚካሊ ይሄ ነው። በጣም ሎ የሆነ ኢንትሪ ባሪየር፣ ሎ የሆነ ኢንቨስትመንት ኮስት እንዲሁም ደግሞ ሎ ሪስክ ያለው ነው። ስለዚህ ብዙ ሰዎች መጀመሪያ ኢኮሜርስን ከመጀመራቸው በፊት እንደው ምን ይመከራል በድሮፕ ሺፒንግ ቢሞክሩት ተብሎ አድቫይዝ ይደረጋል። ሞዴሉን በአጠቃላይ የኢኮሜርስን ፈንክሽናሊቲ በሙሉ የሚያሳይ ስለሆነ መጀመሪያ አምርተው ብዙ ኢንቨስትመንት ኮስት ውስጥ ገብተው ስቶክ አከማችተው ቢዝነስን ከሚጀምሩት መጀመሪያ የኢኮሜርስን ሙሉ ፉትፕሪንት ለማየት ድሮፕ ሺፒንግ ቢሞክሩት አድቫይዝ ይደረጋል ማለት ነው። ሶ ድሮፕ ሺፒንግ ይሄ ከሆነ ኢኮሜርስም ደግሞ እንደዚህ ማለት ከሆነ ድሮፕ ሺፒንግን ለመጀመር ምን ያስፈልግ ምን ቢኖረን ነው ሰክሰስፉል የሆነ የድሮፕ ሺፒንግ ስቶር ሊኖረን የሚችለው ከኪሳራ ወይም ደግሞ ካላስፈላጊ ውጪ ራሳችንን ልናደን የምንችል? እነዚህም ቤዚክ ነገሮች ማወቅ በጣም የግዴታ ነው። ምክንያቱም ከዚህ ውስጥ አንዱን ሚስ አድርጋችሁ ሙሉ ፕሮሰሱን ከሄዳችሁ እንደ አዲስ ነው የምትጀምሩት። ያ ሁላ ያወጣችሁት ኮስት በሙሉ በዜሮ ተባዝቶ እንደ አዲስ ነው የምትጀምሩት። እንዳልኳችሁ ኢንቨስትመንት ኮስቱ ሎ ነው፣ ግን ሎ ነው ማለት በቃ ላይ ምንም ነው ማለት አይደለም። ኢንቨስት ማድረጋችሁ አይቀሬ ነው። ባለፈውም በሰራሁት 5 ድሮፕ ሺፒንግ ላይ ያሉ ሚስኮንሰፕሽኖችን የሚያጠራ ቪዲዮ ላይ ይሄን ነገር ተናግሬያለሁ። ብዙ ሰዎች በዜሮ ይላሉ። በዜሮ የሚባል ነገር የለም። ማወቅ ያለባችሁ ነገር ምንም ነገር በዜሮ አይሰራም፣ ኢንክሉዲንግ ሌብነትን በዜሮ ኮስት አይሰራም። ኢንቨስትመንት ኮስት የሌለበት ስራ እኔ አላቅም መኖሩን ራሱ ማለት ነው። ወይ ጊዜያችሁን ወይ ገንዘባችሁን ወይ ሌላ አይነት ሪሶርስ ኢንቨስት ማድረግ ይኖርባችኋል። ጉልበታችሁ ሊሆን ይችላል። ድሮፕ ሺፒንግን ከነዚህ ነገሮች ውስጥ የተወሰነውን ኢንቨስት ማድረግ አለባችሁ። ሎው ኮስት ነው ሲባል ከኢኮመርስ አንጻር ነው ማለት እናንተ የፕሮዳክሽን ወይም ደግሞ የስቶክ ግዴታ ስለሌለባችሁ ነው። ለዛ ነው ሎ የሚባለው። ከኢኮመርስ ከሌሎች ቢዝነስ ሞዴሎች አንጻር መርካቶ ሄዳችሁ ወይም ፒያሳ ሄዳችሁ ሱቅ ልክፈት ብትሉ ምን ያህል ስቶክ መያዝ እንዳለባችሁ ታውቃላችሁ። የስቶር ሬንቱ ምን ያህል እንደሚሆን ታውቃላችሁ ምናምን። ይሄ እነዚህ አይነት ነገሮች የሉትም። ኢኒሻል ኮስት አለው ግን አነስተኛ ናቸው። ያ ማለት ግን ምንም ገንዘብ አያከስራችሁ ማለት አይደለም። ከነዚህ ስቴፖች ውስጥ ማሟላት ከነበረባችሁ ውስጥ አንዱ ሳታሟሉ ብትሄዱ ከስራችሁ ነው የምትመለሱት። ሶ ቢ ኬርፉል። መጀመሪያ እነዚህን ነገሮችን ለማሟላት ዝግጁ መሆናችሁን ወይም ደግሞ ማሟላታችሁን እርግጠኛ መሆን መቻል አለባችሁ። ስለዚህ እነዚህን ነገሮች ሊስት ላድርግላችሁ። የመጀመሪያው ማሟላት ያለባችሁ ነገር ፕሮዳክት፣ ዊኒንግ ፕሮዳክት ያስፈልጋል። ይሄ የድሮፕ ሺፒንግ ቤዚክ ነገር ነው። ብዙ ቪዲዮዎችን አይቻለሁ፣ የተሰሩ ቪዲዮዎችን፣ ብዙ ብሎጎችን አንብቤያለሁ። በጣም ትክክል ያልሆነ ሚስኮንሰፕሽን አለ። ፕሮዳክት ማግኘትን ቀላል ነገር እንደውም ስቶር ቢውልድ ማድረጉ ምናምን ከባድ ነገር እንደሆነ አድርገው ሰዎች ያቀርባሉ። እውነቱን ዛሬ የምነግራችሁ ከሁሉም ነገር ቤዚክ እና ከባዱ ነገር ዊኒንግ ፕሮዳክት ማግኘት ነው። ያያችሁት ፕሮዳክት ሁሉ አሊኤክስፕረስ ላይ ያያችሁት ፕሮዳክት ሁሉ የሚሸጥ ከመሰላችሁ ተሳስታችሁ። አይሸጥ። ፕሮዳክት ዊኒንግ የሆነ ፕሮዳክት ማግኘታችሁን እርግጠኛ መሆን ይቻላል። ስለዚህ እሱ የራሱ የሆነ ሜካኒዝም አለው፣ ቴክኒክ አለው የሚፈለግበት። ዛሬ እሱን እናያለን። ሁለተኛው ስቶር ነው ቤዚካሊ። ምክንያቱም ድሮፕ ሺፒንግ የኢኮመርስ አካል ነው ብለናል። ሶ ሀፕን የሚያደርገው ኢንተርኔት ላይ ነው፣ ትራንዛክሽኑ ሀፕን የሚያደርገው ማለት ነው። ስለዚህ ስቶራችን ቤዚካሊ የኛ ማርኬት ፕሌስ ነው ወይም የገበያ ቦታ ነው። ስቶር ከሌለ ድሮፕ ሺፒንግ የሚባል ቢዝነስ ሞዴል አይኖርም። ኤግዚስተንሱ ራሱ ዲፔንድ የሚሆነው በስቶራችን ላይ። ስለዚህ ስቶር ቢውልድ ማድረግ ይኖርብናል። እሱም ቢውልድ ለማድረግ ሬዲ መሆናችሁን ወይም ቢውልድ ማድረግ እንደምትችሉ እርግጠኛ መሆን አለባችሁ። በቀጣይ ኤፒሶድ ላይ የምናየው ስቶር ቢውልዲንግ አንደኛው። ከዛ በኋላ ፔመንት ሜተድ ያስፈልጋል። ሶስተኛው ነገር ፔመንት ሜተድ እና ፔመንት ጌትዌይ ሁለቱን ለዩዋቸው። ፔመንት ሜተድ ማለት እኛ ለሰርቪስ ለሚሰጡን ሰዎች ለሾፒፋይ ሊሆን ይችላል፣ ለፕሮዳክት ኦርደር ሲመጣልን አሊኤክስፕረስ ወይም ደግሞ ሌሎች ፉልፊልመንት ካምፓኒዎች ጋር ሄደን ምንከፍልበት ሊሆን ይችላል። ፌስቡክ እና ቲክቶክ ማስታወቂያ ረን ልናደርግበት የምንችል ይሆናል። ይሄ ፔመንት ሜተድ ነው የሚባለው፣ እኛ የምንከፍልበት ሜተድ ነው። ፔመንት ጌትዌይ ደግሞ እኛ ገንዘብ የምንቀበል ጌትዌይ አይደል? ጌትዌይ ማለት በር ማለት እኮ ነው።
ሶ ፔመንቶች ወደኛ ፍሎ የሚያደርጉበት በር ማለት ነው። ሶ ፔመንት ጌትዌይ ማለት መቀበል የምንችልበት ሰዎች በማስተር ካርድ፣ በቪዛ ካርድ፣ በዳይነርስ ክለብ ወይም ደግሞ በፔፓል በሌሎች ዋሌት መኒዎች ሊከፍሉን ሲፈልጉ እኛ ልንቀበልበት የምንችለው ፕላትፎርም ማለት ነው። ስለዚህ እሱም አስፈላጊ ነው ፔመንት ጌትዌይ። አሁን ግን ስለ ፔመንት ሜተድ ነው እያወራ ያለው። ስለዚህ ፔመንት ወርኪንግ ፔመንት ሜተድ ያስፈልገናል። በዚህ ቪዲዮ ላይ ስለ ፔመንት ሜተድ አልሰራም፣ ግን ዲማንዳችሁ ከሆነ ኮሜንት ሴክሽን ላይ አሳውቁኝ። ስለ ፔመንት ሜተድ ማወቅ እንፈልጋለን፣ ፔመንት ሜተድ እንዴት ልናገኝ እንደምንችል ማወቅ እንፈልጋለን ብላችሁ የምታስቡ ሰዎች ካላችሁ ኮሜንት ሴክሽን ላይ አሳውቁኝ፣ በሌላ ቪዲዮ መለስበታል። ሌላኛው ቢዝነስ ማኔጀር ነው ወይም ቢዝነስ ፖርትፎሊዮ የምንለው ፌስቡክ ላይ እሱ የግድ ያስፈልገናል። በእሱ ስር ደግሞ የሚገኙ አሴት ምንላቸው ፌስቡክ ቢዝነስ ፔጅ ነው፣ አድ አካውንት ነው፣ እንዲሁም ደግሞ ኢቨንት ትራኪንጎች እንደነ ፒክሰል እና ኮንቨርዥን ኤፒአይ የመሳሰሉት ናቸው። ስለዚህ እነዚህ ያስፈልጉናል። እነዚህንም በሰከንድ ኤፒሶድ ላይ የምናያቸው ነው። ከዛ በመቀጠል ክሬቲቭስ ያስፈልጉናል። ለምንሸጠው ፕሮዳክት ለማስተዋወቅ የምንጠቀምባቸው ክሬቲቮች ያስፈልጉናል። ክሬቲቭ የምንላቸው ሚዲያዎች ናቸው። ቪዲዮዎች ሊሆኑ ይችላሉ፣ እንዲሁም ደግሞ ግራፊክ ኤሌመንቶች ሊሆኑ ይችላሉ። ከዛ በተጨማሪ ኢሜጆች ሊሆኑ ይችላሉ ማለት ነው። እነዚህ የግድ ያስፈልጉናል። ኢንክሉዲንግ ኮፒራይቲንግ፣ ይሄ የማስታወቂያው አድ ኮፒ የምንለው ማለት ነው። እሱ ያስፈልገናል። እነዚህ መኖራቸውን እርግጠኛ ሆኑ። በመጨረሻ ፔመንት ጌትዌይ ገንዘብ ልንቀበልበት የምንችለው ፔመንት ጌትዌይ ያስፈልገናል። በዚህ ቪዲዮ ላይ እሱን እናያለን ማለት ነው። ስለዚህ እነዚህ ቤዚካሊ የጠራኋቸው 8 ነገሮች የመጨረሻ አስፈላጊ ነገሮች ናቸው። ከዚህ ውስጥ አንዱን ሚስ ካደረጋችሁ ወይም በትክክል ካላዳመጣችሁኝና አልፋችሁት ከሄዳችሁ የምነግራችሁ ነገር የመጨረሻው ስቴፕ ላይ ደርሳችሁ ፕሮዳክት ማስተዋወቅ ላይ ደርሳችሁ የመጨረሻው ስቴፕ ፕሮዳክት ማስተዋወቅ ነው ወይም ከስተመር ሃንቲንግ ነው አይደለ? ከስተመር መፈለግ ነው። ከሱ ተመልሳችሁ የምትመጡት ፕሮዳክት ሰርቺንግ ከሚለው የመጀመሪያው ስኪል ነው የምትነሱት። ስለዚህ በትክክል አዳምጡ። ከፕሮዳክት ጀምሮ እስከ ፔመንት ጌትዌይ ድረስ ያሉትን ነገሮች እንዴት እንደምናደርጋቸው እንዴት እንደምንሰራባቸው ዛሬ በዚህ ቪዲዮ ላይ ነው ከቨር ማደርግላችሁ ማለት ነው። በድሮፕሺፒንግ የስራ ሂደት ውስጥ የመጀመሪያው ነገር ፕሮዳክት ማግኘት ነው ብያቸዋለሁ። ፕሮዳክት ሲባል ዝም ብሎ አሊኤክስፕረስ ፈርስት ፔጅ ላይ ያገኛችሁትን የሆነ ፕሮዳክት ጎትቶ ማምጣት ሳይሆን ዊኒንግ የሆነ ፕሮዳክት ማለትም ብታስተዋውቁት ልትሸጡት የምትችሉት የከስተመርን አቴንሽን ሊይዝ የሚችል ሊሸጥ የሚችል ከዛ በኋላ ፕሮፊት ሊያመጣ የሚችል ማለት ነው። እንደምታስቡት ቀላል አይደለም። ፕሮዳክት ማግኘት ማለት በቃ ዋናው ስራ የምትገሉት ፕሮዳክት ፋይንዲንግ ላይ ነው። የድሮፕሺፒንግን ዋና ስራ የምትገሉት ፕሮዳክት ፋይንዲንግ ላይ። ይሄን ምላችሁ ለመሰላችሁ ፕሮሞት የምታደርጉት ለኢትዮጵያ ማርኬት አይደለም ማለት ከመረጃ ለተገለለ ሰው አይደለም ፕሮሞት የምታደርጉት። ዩኤስ እና ዌስተርን ሄሚስፌር ላይ ያሉ ካንትሪዎች ላይ ነው ፕሮሞት የምታደርጉት። እነዚህ ሀገሮች ማለት ኦልሞስት ሁሉም ሴለር ታርጌት ሊያደርጋቸው የሚፈልጋቸው ሰዎች ናቸው። ኮንሱመርስ ናቸው። በቃ ሊትራሊ ገንዘባቸውን ስፔንድ የሚያደርጉ ሰዎች ናቸው። ግን ገንዘባቸውን ስፔንድ የሚያደርጉ ናቸው ሲባል ጀስት ላዩት ነገር ሁሉ ስፔንድ የሚያደርጉ ናቸው ማለት አይደለም። የነሱን ዲማንድ ሊያሟላ የሚችል መሆን አለበት። እንዲሁም ደግሞ ሌሎች በጣም አስተዋውቆት ሳቹሬት ያላደረገ መሆን አለበት። ከሆነም ደግሞ ማለት ሌሎችም የሚያስተዋውቁትም ከሆነ ደግሞ with a different marketing angle መምጣት አለባችሁ። ከተለየ የማስተዋወቂያ አንግል መምጣት መቻል አለባችሁ። ይሄንን ካላደረጋችሁ በስተቀር በፍጹም ዊኒንግ ፕሮዳክትን አታገኙ። ስለዚህ እንዳልኳችሁ የራሱ የሆነ ሜካኒዝም ያለው አርት ፕሮዳክት ፋይንዲንግ የከስተመር ዲማንድን ማጥናት የራሱ የሆነ ሳይንስ አለ። ዛሬ ማሳያችሁ ዊኒንግ ፕሮዳክትን እንዴት ሰርች እንደምታደርጉና እንደምታገኙ። ዊኒንግ ፕሮዳክት ካገኛችሁ እንዳልኳችሁ ከዛ በኋላ ያለውን ስራችሁን በሙሉ እያቀለለው ነው። ሌሎቹ ቴክኒካል ነገሮች ናቸው። ስቶር ሴት ማድረግ ቴክኒካል ነገር ነው። ማርኬቲንግ መስራት ወይም ፕሮሞሽን መስራት ቴክኒካል ነገር ነው። ዋናው አርቱ ያለው ፕሮዳክት ፋይንዲንግ ላይ ነው። ትክክለኛ ፕሮዳክት ካገኛችሁ ከዛ በኋላ ያሉት ስራዎች እየቀለሉ ነው የሚሄዱት። ማስታወቂያችሁ እየቀለለ ነው የሚሄደው። ስቶራችሁ በጣም ማለት አድቫንስድ የሆነ ስቶር ቢልድ ባታደርጉ ኮንቨርዥን የመፈጠር እድሉ ሃይ ነው። ኮንቨርዥን ማለት ሽያጭ ማለት ነው። ስለዚህ እዚህ ጋር ያለውን ስራ ካቀለላችሁት እየቀለላችሁ ነው የሚሄደው። ስለዚህ ዛሬ ዊኒንግ የሆነ ፕሮዳክት እንዴት እንደምታገኙ አብረን ያለን ማለት ነው። ዊኒንግ ፕሮዳክት ማለት ምን ማለት ወይም አሸናፊው ፕሮዳክት ምንድን ነው? ብዙ ጊዜ ሰዎች በቃ ልክ ሲያሳያችሁ ያለው አንዳንድ አጫጭር ቪዲዮዎች ምናምን ይሰራሉ ሰዎች ድሮፕሺፒንግ በተመለከተ አሊኤክስፕረስ ላይ ገብቼ ወይም ደግሞ አሉ ሌሎች የሚጠሯቸው እንደ ዜንድሮፕ ወይ ደግሞ ስፖኬት ምናምን ይሏቸዋል። እዛ ላይ ገብቼ አንድ ፕሮዳክት መረጥኩ ይላሉ። አንድ ፕሮዳክት የሚባል ነገር የለም። ዊኒንግ ፕሮዳክት ማግኘት ኢዘን አርት። ስለዚህ ምንድነው ዊኒንግ ፕሮዳክት? የመጀመሪያው ኢዝሊ የማይገኝ መሆን መቻል አለ። ሰዎች እንደምታውቁት ዩኤስ ላይ ብትሄዱ በተለይ አማዞን በጣም ሰርች የሚደረግ ሾፒንግ ሴንተር ነው። ስለዚህ ሰዎች አማዞን ወይም ኢቤይ ወይም ዋልማርት ላይ ኢዝሊ የሚያገኟቸው ፕሮዳክቶች መሆን መቻል የለባቸው። ወይም ደግሞ ካገኟቸው እዛ ካሉ ፕሮዳክቶች የተሻለ ፈንክሽናሊቲ የተሻለ ቨርሳቲሊቲ ያላቸው መሆን መቻል አለባቸው። ወይም የተሻለ ፊቸሮች ያሏቸው መሆን መቻል አለባቸው። በቻላችሁት መጠን ግን ሰዎች ኢዝሊ አማዞን ላይ ምናምን አክሰስ የሚያደርጓቸው
የምትፈልጓቸውን ፕሮዳክቶች ባታመጡ ጥሩ ነው። ልክ ፕሮዳክት ዊኒንግ ፕሮዳክት አገኘው ስትሉ ለምሳሌ እንደዚህ አይነት ዋይፋይ ራውተር አገኘው ስትሉ you have to make sure that ይሄንን የመሰለ ሌላ ፕሮዳክት አማዞን ላይ እንደሌለ መጀመሪያ ገብታችሁ ቼክ ማድረግ አለባችሁ ማለት ነው። ስለዚህ ውጪ በሚገኙ ትልልቅ የሾፒንግ ሳይቶች ላይ የማይገኝ መሆኑን እርግጠኛ መሆን መቻል አለባችሁ የምትመርጡት ፕሮዳክት ወይም ሰርች የምታደርጉት ፕሮዳክት ማለት ነው። ከዛ በመቀጠል ይሄ ፕሮዳክት ፕሮብሌም ሶልቪንግ መሆን መቻል አለበት። የሆነ ችግርን የሚፈታ መሆን መቻል። ያ ከሆነ በጣም ኮንቨርዥን ሬታችሁን ይጨምረዋል። አንድ ምሳሌ ልንገራችሁ። ልክ ኮቪድ ከመጣ በኋላ ይሄ በጣም ምንድነው የሚባለው በአልትራሶኒክ ሙቭመንት ክሊን የሚያደርጉ ጌጣጌጦችን ለምሳሌ ጆሮ ጌጦች፣ ቀለበቶች ምናምን ብዙ ጊዜ ንክክ ያላቸውን ነገሮች ክሊን የሚያደርጉ ካወቃቸዋቸው ኬሚካል ኦር ዋቴቨር የሆነ ውሃ ነገር ይኖረዋል እዛ ውስጥ እነዚህን አርቲፋክቶች ታስቀምጡባቸዋላችሁ ማለት ነው። ከዛ በኋላ በጣም ሃይ በሆነ ሙቭመንት ውስጥ ስለሚያልፉ 99% የሚሆነውን ደርት ያስወግዳል እና በጣም ነጭ ያደርጋቸዋል። የወደቁ ሳንቲሞች ምናምን ብዙዎቻችሁ አይታችሁት ይሆናል። ቫይራል የሆነ ቪዲዮዎች ነበሩ። ሳንቲሞችን በጣም የቆሸሹ የዛጉ ሳንቲሞችን፣ ቀለበቶችን፣ ሰዓቶችን እያስገቡባቸው ክሊን ያደርጓቸዋል ማለት ነው እና በጣም ተሽጦ ነበር፣ ስካይ ሮኬት አድርጎ ነበር። ከዛ የሚገርማችሁ እና ኢዚሊ አማዞን ላይ በቃ በጣም ብዙ አይነት ቨርዥን ነበር የምታገኙት እና የሆነ ስቶር ነው ያየሁት። ያ ስቶር ምንድን ያደረገው ራሱን ፕሮዳክት ማለት ነው ራሱን ፕሮዳክት በምን አይነት ፕሮብሌም ሶልቪንግ ሜካኒዝም አመጣው መሰላችሁ? ይሄ ፈረንጆች የሚያደርጓቸው እዚህም ይደረጋል። አርቲፊሻል ጥርሶች ጥርስ ለሌላቸው ሰዎች የሚገጠሙና የሚወልቁ ማታ ላይ ሲኒውስ የሚያስቀምጧቸው አወቃችኋቸው። እሱን ጥርስ ይቆሽሻል ብዙ ጊዜ ለምን ያው ወይ ላይ ቦርሹት ይችላሉ ምናምን ነገር አይመችም፣ ኮምፎርታብል አይደለም። ሶ እሱን ማጽጃ አድርጎ አቀረበው ስቶሩ። በቃ ያ ብቻ ነው ጀስት ያንን ፕሮዳክት ያስቀምጣል። ይሄ አልትራሶኒክ ሙቭመንት ያለው ፕሮዳክት ያስቀምጣል። ከዛ በኋላ ጥርሶች ሲበሉባቸው ምናምን ይቆሽሻል። ሶ እሱን ያስቀምጥና ሲያጸዳ ያሳያል ማለት ነው እና አሲፍ የነሱ ዩኒክ የሆነ ፕሮዳክት እንደሆነ ምናምን አድርጎ አቀረበው ማለት ነው። ኢትስ a whole different ማርኬቲንግ አንግል፣ በጣም ልዩ የሆነ ማርኬቲንግ አንግል ነው። ሌላ አይነት ፕሮብሌም ነው ሶልቭ እያደረገ የነበረው ማለትም ከዛ በፊት የነበረው አርቲፋክቶችን፣ ሳንቲሞችን፣ የዛጉ ቁሳቁሶችን፣ ጌጣጌጦችን የምታጸዱበት እንደነበረ ነበር ሁሉም ሰው የሚያውቀው ወይም አሲም የሚያደርገው። ግን ዲስ ማርኬቲንግ ጂኒየስ ምንድን ያደረገው የሰዎችን በተለይም የትልልቅ ሰዎች፣ እነዚህ ሰዎች ደግሞ ብዙ ጊዜ ያው ከእንደዚህ አይነት ነገር ትንሽ ራቅ ሊሉ ይችላሉ። ሶ የእነሱን ችግር ሶልቭ የሚያደርግ አንድ ክሊኒንግ ማቴሪያል አድርጎ አቀረበው ማለት ነው። ስለዚህ ትልቅ የሆነ ፕሮብሌም ነበር ሶልቭ ያደረገው። የመጨረሻ የሚገርም ኮንቨርዥን የነበረው ሳይት ነበር። እንደውም በስፓይ ቱሎች ተጠቅመው ሲያዩት አይ ቲንክ ከመንዝሊ $50,000 በላይ ተርኖቨር የነበረው ስቶር ነበር ማለት ነው። ስለዚህ ፕሮብሌም ሶልቪንግ መሆን መቻል አለበት። ፕሮብሌም ሶልቭ የማያደርግ ከሆነ ሰዎች አይፈልጓችሁ። ስለዚህ ፕሮብሌም ሶልቪንግ ከሆነ ከዚህ በኋላ ያለውን የኮንተንት ክሬሽናችሁን በጣም ያቀለዋል። እንዳልኳችሁ ኮንተንት ክሬሽን የድሮፕ ሺፒንግ አንዱ ፓርት ነው። እዛ ጋር የምትሰሯቸው ምናያቸው ቴክኒኮች አሉ። ሶ እዛ ጋር ያለውን በርደን በሙሉ የሚያቀልላችሁ እንደዚህ አይነት ፊቸር ሲኖረው ነው፣ የፕሮብሌም ሶልቪንግ ፊቸር ሲኖረው ነው ማለት ነው። ሌላኛውና መሰረታዊው ነገር ደግሞ የምትመርጡት ፕሮዳክት ወይ አቬሬጅ ኦርደር ቫልዩ ከፍ የሚያደርግ መሆን አለበት ወይም ደግሞ አፕሴል ስትሪም የሚኖረው መሆን መቻል አለበት። ምን ማለት እንደሆነ ላስረዳችሁ። ከስተመር ሃንት የምታደርጉት ወይም የምትፈልጉት በፌስቡክ ወይም በቲክቶክ ማስታወቂያ ላይ ነው። ስለዚህ እነዚህ ደግሞ ገንዘብ ያስከፍሏቸዋል። ስለዚህ ከስተመር አኩዚሽን ኮስት ይኖረዋል። አንድ ከስተመር እስከምታገኙ ድረስ የምታወጡት ስፔንዲንግ አለ። ያ ስፔንዲንግ ኮስት ነው ለእናንተ። ለምሳሌ $30 ሊሆን ይችላል። አንድ ከስተመር ብዙ ሰዎች አይተውት 1000 ምናምን ሰዎች አይተውት ከነሱ ውስጥ አንዱ ሰው ኮንቨርት እስኪያደርግ ድረስ $30 ሊሆን ይችላል ስፔንድ ያደረጋችሁት። የፕሮዳክት ኮስቱ ደግሞ $15 ሊሆን ይችላል። ስለዚህ $45 ሆነ ኮስታችሁ ማለት ነው። ፔመንት ሜተዶች፣ ፔመንት ጌትዌዎች በአጠቃላይ ደግሞ ሌትስ ሴ $4 ቆረጡባችሁ። ስለዚህ $49 ነው። እናንተ የምትሸጡት $50 ከሆነ እያተረፋችሁ ያላችሁት $1 ነው ማለት ነው። ስለዚህ $1000 ለማግኘት 1000 ዕቃ መሸጥ ይኖርባችኋል። ያ ማለት ኢንሴን ነው ማለት በቃ በጣም ኤግዞስት አድርጋችሁ የምትተውት ስራ ነው የሚሆነው። $1 ትርፍ ብላችሁ ስራ አሰሩ። ስለዚህ ወይ አቬሬጅ ኦርደር ቫልዩን የሚጨምር መሆን አለበት ፕሮዳክታችሁ። ለምን እዚህ ጋር የመጣባችሁን የከስተመር አኩዚሽን ኮስት ለመቀነስ ማለት ነው። ምን ማለት ነው አቬሬጅ ኦርደር ቫልዩ? አንድ ሰው ገብቶ ለምሳሌ ይህን ፕሮዳክት ዋይፋይ ራውተር ነው አየ። ከዛ በኋላ ለባለቤቴም ልግዛላት ወይም ለአባቴ ልግዛለት፣ ለወንድሜ ልግዛለት ብሎ 2 ወይም 3 ፕሮዳክቶችን ሊገዛ የሚያስችለው መሆን መቻል አለበት። ያ ካልሆነ አቬሬጅ ኦርደር ቫልዩአችሁ በቃ አንድ ኦርደር ከሆነ ሰው ገብቶ የሚወስደው አንድ ኦርደር ከሆነ እንዳልኳችሁ $1 እያተረፋችሁ ትሄዱ ነው። ሌትስ ሴይ ግን ይሄ ሰውዬ ገባ $30 ነው ስቲል ኮስት ያደረጋችሁት እናንተ ይሄን ከስተመር አኳየር ለማድረግ ስቶራችሁ ላይ ገባ። ከገባ በኋላ እቺን ፕሮዳክት ለራሱ ገዛ፣ ከዛ በኋላ ለባለቤቱ ገዛ። 2 ገዛችሁ ማለት ነው። የዚህ ፕሮዳክት ኮስት $15 ነው ብያችኋለሁ። የምትሸጡት $50 ነው ብያችኋለሁ። ሌትስ ሴይ 2 ሲገዛ ዲስካውንት ስላደረጋችሁለት $10 ቀነሳችሁለት
$40 ነው የገዛችሁ። ከመጀመሪያ ግዢው ላይ $1 ነው ያተረፋችሁት። ለምን? ከስተመር አኩዚሽን ኮስቱ 30 አለ፣ የፕሮዳክት ኮስቱ 15 አለ፣ ፔመንት ፕሮሰሰርስ $4 አለ፣ $49 ሆነ። $1 አተረፋችሁ ከ50 ላይ። ይሄን ቀጣዩን ሲገዛ $40 ሸጣችሁለት። $40 ስትሸጡለት $15 ኮስት አለ፣ $5 ደግሞ የፔመንት $4 ደግሞ የፔመንት ፕሮሰሰርስ ኮስት አለ። ስለዚህ $19 ሆነ። $21 አተረፋችሁ። ከዚህ ከሁለተኛ ፐርቼዙ ላይ ግን $21 አተረፋችሁ። ስለዚህ ያዋጣችኋል። ከስተመሮች እየገቡ አቬሬጅ ኦርደር ቫልዩአቸው ከፍ የሚል ከሆነ ከአንድ በላይ ፕሮዳክት እንዲገዙ የምታደርጓቸው ከሆነ ሰክሰስፉል እየሆናችሁ ነው የምትሄዱት። ስለዚህ የምትመርጡት ዕቃ ሰዎች ከአንድ በላይ ሊገዙ ፍቃደኛ የሚሆኑበት ዕቃ መሆን መቻል አለበት። ካስታወሳችሁ ሊንኩን እዚህ ጋር አስቀምጥላችኋለሁ። የሰራሁት የድሮፕ ሺፒንግ ቪዲዮ አለ። እዛ ቪዲዮ ላይ ያሳየኋችሁ የድመት አንቲ ስክራቺንግ መከላከያ የሶፋ ፕሮቴክሽን ቦርድ ነውና ሶፋ ላይ የሚለጠፍ ነው። የሚሸጠው ዝቅተኛ በሆነ ዋጋ ነው። ላይ $19 አካባቢ ነው መነሻው፣ እስከ $35 ነው። የሚገርማችሁ ግን ያን ፕሮዳክት የመረጥኩበት ሪዝን ነበረኝ። ከዛ በላይ ያላቸው ፕሮዳክቶችን መሸጥ እችል ነበር፣ ግን ሪዝን ልንገራችሁ። ሶፋ ስንት ሳይድ አለው? ቢያንስ አንድ ሶፋ አለው ብለን ብናስብ አንድ ሰው ስንት ሳይድ አለው? 2 የመደገፊያ ሳይዶች አሉት። ገብቷችኋል? ስለዚህ አንድ ሰው ስቶሪ ላይ ገብቶ አንድ ፕሮዳክት የመግዛት ቻንሱ በጣም ጠባብ ነው። ለምን? በዚህ ሳይድ ያለውን ፕሮቴክት አድርጎ በዚህ ሳይድ ያለውን ለምን ይተዋል? ገብቷችኋል አይደለ? ሶ 4 ሶፋ ካለው ሜቢ ወደ 8 ስክራቺንግ ፖስት ሊገዛኝ ነው ማለት ነው። ገብቷችኋል? ስለዚህ ከስተመር አኩዚሽን ኮስቴ ሃይ ቢሆንም ነገር ግን ሰዎች ገብተው ከአንድ በላይ እንደሚገዙኝ እርግጠኛ ነኝ። ስለዚህ ምን ሆነ ማለት ነው? የምሸጠው ዕቃ አቬሬጅ ኦርደር ቫልዩን ጨመረልኝ ማለት ነው። ስለዚህ በጣም ኬርፉል ሆናችሁ መምረጥ አለባቸው። የምትሸጡትን ዊኒንግ ፕሮዳክት በእርግጠኝነት ወይ አቬሬጅ ኦርደር ቫልዩ መስጠት አለበት፣ አለበዚያም ደግሞ አፕሴል ስትሪም ሊኖረው ይገባል። ወይም ወደ ላይ ጨምራችሁ ልትሸጡለት የምትችሉት ሌላ ቫልዩ የሚያስፈልገው ነገር ሊሆን ይገባል። ለምሳሌ ይሄንን ዋይፋይ አሁን ምሳሌ ላድርገውና ሲገዛኝ ከስር ፍሪኩዌንትሊ ቦት ቱጌዘር ብዬ ሌላ ነገር ለምሳሌ ዋይፋይ ኤክስቴንደር ይሄንን እዚህ አስቀምጬ ሌላ ቦታ እንድጠቀም የሚያስችለኝ ዋይፋይ ኤክስቴንደር ማስቀመጥ መቻል አለብኝ። ስለዚህ እንዳልኳችሁ ይሄ ከዚች $1 ነው እያተረፍኩ ያለሁት፣ ግን ከዚህ ከዋይፋይ ኤክስቴንደሩ ሜቢ 10 ወይም 15 ወይም $20 ሊሆን ይችላል ከከስተመር እያተረፍኩ ያለሁት ማለት ነው። ሶ ከገዙኝ 20 ከስተመሮች ውስጥ 10 እንኳን 20ም ይሄን ፕሮዳክት ብቻ ቢገዙኝ $20 ነበር ላገኘ ነበር። ግን 10 ዋይፋይ ኤክስቴንደሩን አብረው ቢገዙኝ $10 እያተረፍኩበት ቢሆኑ ዋይፋይ ኤክስቴንደሩ $100 አዲሽናል ያገኘው ማለት ነው። ሶ ፕሮፊታብል ነኝ፣ ስቲል ፕሮፊታብል ነኝ፣ ፕሮፊት ሜክ እያደረግኩ ነው ያለሁት ማለት ነው። ስለዚህ ኢዘር አቬሬጅ ኦርደር ቫልዩ ያስፈልገዋል፣ አለበዚያም ደግሞ እንዳልኳችሁ አፕሴል ስትሪም ያስፈልገዋል። አብሮ ሊሸጥ የሚችል ፍሪኩዌንትሊ ቦት ቱጌዘር ፒፕል ኦልሶ ቦት ዲስ ምናምን እየተባለ ከስር ሴክሽን እየተቀመጠለት አብረው ሊሸጡ የሚችሉ እንደ ሰፕሊመንተሪ ፕሮዳክቶች ያስፈልጉታል ማለት ነው። ስለዚህ ፕሮዳክት ዊኒንግ ፕሮዳክት ስትመርጡ እነዚህን ኳሊቲዎች የሚያሟላ መሆን አለበት። የመጨረሻው ዋው ፋክተር ነው። ዋው ፋክተር ያስፈልገዋል። ግን ብዙ ጊዜ ዋው ፋክተር ዲሚኒሽንግ ዩቲሊቲ ያለው ማለት በኢኮኖሚክስ ላይ የምታውቁት ከሆነ ዲሚኒሽ ያደርጋል። ዋው ያለበት ሞመንት እና ፕሮዳክቱ እሱ ጋር ሲደርስ የነበረው ሞመንት እኩል ላይሆን ይችላል። ሪል ፕሮብሌም ሶልቪንግ ካልሆነ ሪል ፋክተሮች ከሌሉት በስተቀር ዋው ፋክተር ብቻ ስላለው ዝም ብሎ አስደናቂ የሆነ ፊቸር ብቻ የሆነ መጀመሪያ ላይ ኢምፕረስ አድርጓችሁ የምትወት ከሆነ ሞስት ላይክሊ ቻርጅ ባክ ይጠብቃችኋል ወይም ሪተርን ይጠብቃችኋል። ሶ ብቻውን እንደ ኳሊቲ አትዩት። ዋው ፋክተርን ኦልሞስት እያለፈበት ያለ ሰዎች ተሰላችተዋል። በዋው ፋክተር ተሰላችተዋል። ሶ ጥሩ ነው ቢኖረው ጥሩ ነው፣ ግን እንዳልኳችሁ ሌሎችን እነዚህ ነገሮች ማሟላት እንዳለበት በተለይም ፕሮብሌም ሶልቪንግ ያልኳችሁን ነገር ማሟላት መቻል እንዳለበት እርግጠኛ መሆን መቻል አለባችሁ። ታዲያ እንዴት አድርጌ ነው ይሄንን ዊኒንግ ፕሮዳክት ላገኝ የምችለው? የት ልፈልገው? that's the second question። እንግዲህ እነዚህን ፎርማሊቲዎች ሊያሟላ የሚችል ፕሮዳክት ማግኘት መቻል አለብን ብለናል። እንዴት አድርገን ነው ቴክኒኩ እንዴት ነው መሆን ያለበት? የት እንፈልገው ነው? ይሄ አሪፍ ጥያቄ ነው። ብዙዎች መጀመሪያ የሚጀምሩት አሊኤክስፕረስ ነው። አሊኤክስፕረስ በጣም ጥሩ ሳይት ነው ፕሮዳክቶችን ሰርች ለማድረግ ማለት ነው። ግን እንዳልኳችሁ አሊኤክስፕረስ በጣም በልክ ነው። ብዙ ጊዜ ሰዎች ደግሞ አሊኤክስፕረስ ላይ ይገቡና ፈርስት ፔጅ ላይ ያገኙትን የሆነ ፕሮዳክት ፒክ አድርጎ ይመጣል። እንደዛ መሆን የለበትም። እንዳልኳችሁ ቅድም የነገርኳችሁን 4 ክራይቴሪያዎች የሚያሟላ መሆን መቻል አለበት የምትመርጡት ፕሮዳክት ማለት ነው። ስለዚህ ፕሮዳክታችሁን ስታዩ ከዛ አንግል መሆን መቻል አለበት። ስለዚህ መጀመሪያ እነዚህ ፕላትፎርሞች ላይ ገብታችሁ መፈለግ ከመጀመራችሁ በፊት በጣም ማወቅ ያለባችሁ መሰረታዊ ነገር ልንገራችሁ። መጀመሪያ ዝም ብሎ ተገብቶ ምን ፕሮዳክት አለ ተብሎ አይፈለግም። የትኛው ድሽት ተብሎ እንደው በደመ ነፍስ የመጀመሪያው ሆም ፔጅ ላይ ተገብቶ ሰከንድ፣ ሰርድ፣ ፎርዝ እየተባለ አይፈለግም። እንደዛ ካደረጋችሁ በአመት ውስጥም ላታገኙት ትችላላችሁ የምትፈልጉትን ፕሮዳክት። ሁሌ ምን የምለው ነገር አለ፣ ዩዚንግ ፈነል ማጥበብ ነው በቃ። ሰርች የምታደርጉትን ፕሮዳክት እያጠበባችሁ መጀመር ነው። ለምሳሌ ኢትዮጵያዊ ነኝ እና እነዚህ ፕላትፎርሞች ላይ ገብቼ ስለ ስኪንግ አወቃችሁ። ስኪንግ ማለት ይሄ በረዶ ላይ የሚንሸራተቱበት
የሆነ ረጅም እንትን አድርገው በጣም ብዙ ኢንቱሲያስት አሉ ያንን በጣም የሚፈልጉ እንደ ኢንተርቴይንመንት እንደ ስፖርት እንደ ሌጀር ታይም ማሳለፊያ ምናምን የሚጠቀሙበት ሰዎች አሉ። ስለዚህ በቃ ይሄ የሆነ የሚገርም ፕሮዳክት አገኘው ልበላችሁና ወይም አይናቸው ላይ የሚያደርጉት እንደ መነጽር አይነት ነገር ማለት ነው። ወይም ደግሞ ስቲኳን ሊሆን ይችላል በጣም ብዙ ፊቸር ያላት ስቲክ አገኘው ልበላችሁና ስሙን ራሱ አላውቀውም አይደለም ሊሸጠው ገብቷችኋል አይደለም። የማታውቁትን ነገር ለመሸጥ አትሞክሩ። በቃ አታውቁትም። ለምሳሌ ፊሺንግን እኔ እንደ ኒሽ ፊሺንግ ኢትዮጵያዊ ምን ያውቃል ስለ ፊሺንግ? መረብ ጥሎ ወይ የሆነች መንጠቆ እንትን አድርጎ ከማጥመድ ውጭ ያሉትን ኤክስትራ አክሰሰሪስ ምናምን ቱልስ አናውቅም፣ ቴክኒክስ አናውቅም። ስለዚህ የማናውቀውን ነገር ለመሸጥ ስንሞክር ዩዥዋሊ ዊ ኤንድ አፕ ፌሊንግ። ስለዚህ ስለማታውቁት ነገር ለመሸጥ አትሞክሩ። ይሄ ወደ ምን ይመራችኋል መሰላችሁ? የምታውቋቸውን ወይም ልታውቋቸው የምትችሏቸው ነገሮች ላይ እያጠበባችሁ እንድትሄዱ ያደርጋችኋል። ስለዚህ ወደ ኒሽ ትመጣላችሁ ማለት ነው። ዝም ብሎ ዌብሳይቱ ላይ ገብቶ ከመፈለግ ይልቅ ኒሽ ትመርጣላችሁ ማለት ነው። ለምሳሌ ሆም አፕላያንስ ብታዩ ሞስት ላይክሊ ታውቋቸዋላችሁ፣ እዚህም ልታገኟቸው ትችላላችሁ። ወይም ደግሞ ፈርኒቸርስ ወይም ደግሞ ጋጀትስ ኤሌክትሮኒክ ጋጀትስ ቢባል አብዛኛውን ነገር ያው አናንስም፣ ገብቷችኋል። ግን የማናውቃቸው ብዙ ነገሮች አሉ ልላችሁ ፈልጌ ነው። በጣም አሪፍ ፕሮዳክት ሊሆኑ ይችላሉ፣ በጣም ምርጥ ኢኩዊፕመንትስ ሊሆኑ ይችላሉ፣ ግን አናውቃቸውም። ስለማናውቃቸው ነገር ማስተዋወቅ በኋላ ላይ በጣም ብዙ ከስተመር ሄዴክ ይመጣብናል። ገብቷችኋል አይደለ? ፕሮሚስ የምታደርጉትን ነገር አታውቁም፣ የምትሰጡትን ኦፈር አታውቁም፣ ኮምፒቲሽኑ ምን እንደሚመስል አታውቁም። ስለዚህ የማታውቁትን ነገር ለመሸጥ አትሞክሩ። የምታውቁት ነገር ላይ ብቻ ለመሸጥ ሞክሩ ወይም ትኩረት አድርጉ። ስለዚህ እነዚህ ፕላትፎርሞች ላይ ከዚህ በኋላ የምነግራችሁ ፕላትፎርሞች ላይም ስትገቡ መጀመሪያ ያለባችሁ በካታጎሪ ነው። ለምሳሌ ምን ታደርጋላችሁ? ሆም አፕላያንስ ውስጥ ስትገቡ ሆም አፕላያንስ ትላላችሁ። ከዛ ፕሮዳክቶችን እያያችሁ ቅድም የነገርኳችሁን ክራይቴሪያ ተጠቅማችሁ አንድ ፕሮዳክት ስታገኙ ሊንኩን ኮፒ ያደርጋችሁ ታስቀምጣላችሁ። ሊንካቸውን ወርድ ከፍታችሁ እዛ ላይ ታስቀምጣላችሁ። ከዛ በኋላ ደግሞ ጋጀትስ ኤሌክትሮኒክ ጋጀት ላይ ገብታችሁ ደግሞ እንዲሁ እየፈለጋችሁ ቅድም የነገርኳችሁን ክራይቴሪያ የሚያሟሉ ፕሮዳክቶች ስታገኙ ኮፒ ያደርጋችሁ ታስቀምጣላችሁ። ሌትስ ሴይ በቀን ውስጥ 10 just don't to be much optimistic እና በጣም ብዙ ሊንክ አታስቀምጡ። ኦኬ በደንብ ሊሰሩ የሚችሉ ፕሮዳክቶችን እየመረጣችሁ በቀን ውስጥ 4 ሰዓትም 5 ሰዓትም ሪሰርች እያደረጋችሁ እንዳልኳችሁ ልክ ይሄ ዊኒንግ ነው ብላችሁ ስታስቡ then go to Amazon እና ቼክ አድርጉ የዛን ነገር አቬይላቢሊቲ። በጣም ብዙ እየተሸጠ ከሆነ Amazon ላይ ብትተውት ነው የሚሻላችሁ። ስለዚህ ሌሎች ፕላትፎርሞች ላይ ምን ይመስላል የሚለውን ነገር ማርኬት ሳቹሬሽን አጥሩ። ከዛ በኋላ ጥሩ ከሆነ አስቀምጡት፣ ካልሆነ አጥፉት። እንደዛ እያደረጋችሁ በቀን ውስጥ 10 ፕሮዳክቶችን ብታስቀምጡ እና 5 ቀን በሳምንት ውስጥ ሪሰርች ብታደርጉ 50 ፕሮዳክት ሊስት ኖራችሁ ማለት ነው። ስለዚህ 50ውን ደግሞ አጌንስት ኢች አዘር ታወዳድሯቸዋላችሁ ማለት ነው። ለምሳሌ እናንተ ልትይዙት ከምትችሉት ፕሮፊት ማርጂን አይደል? ፕራይሲንግም በራሱ አንድ ፋክተር ነው። ፕራይሲንግ ስትወጡ የፕሮዳክት ፕራይሲንግ ስትወጡ ሌላ ሪዝን አለው። አሁን እናወራለን እሱ። ስለዚህ እንደዛ እያደረጋችሁ ከየካታጎሪው 5 ካታጎሪዎችን ብታጠኑ 10 50 ፕሮዳክት አገኛችሁ ማለት ነው ከ5 ካታጎሪዎች። ስለዚህ ሁሌም አጥብባችሁ ጀምሩ ከምታውቁት ልታውቁት ከምትችሉት እና ሰዎች ቢጠይቋችሁ ግራ ላትጋቡበት ላትደናበሩበት የምትችሏቸውን ፕሮዳክቶች ለመምረጥ ሞክሩ ማለት ነው። ስለዚህ አሊኤክስፕረስ የመጀመሪያው ሳይት ነው፣ ግን እንዳልኳችሁ ኢትስ ቬሪ በልክ በጣም በልክ ነው። በተቻላችሁ መጠን ሌላ እንደመነሻ ሊያገለግላችሁ ይችላል እንጂ ፕሮዳክት ቀጥታ ከአሊኤክስፕረስ ላይ ወስዳችሁ ለመሸጥ ኢትስ ቻሌንጂንግ። እንዳልኳችሁ በልክ ነው፣ አታውቁትም። ሜቢ በጣም የቆየ ኦልድ ፕሮዳክት ሊሆን ይችላል፣ ወይም ደግሞ በጣም ኔጌቲቭ ፊድባክ ያለው ሊሆን ይችላል። ስለዚህ ስገቡ ፕሮዳክቶችን ስታዩ መጀመሪያ ሪቪውን ይዩት። ሪቪውን ደግሞ በታይም ሶርት አድርጉት። ማለትም ለምሳሌ ዲሴምበር 2022 ላይ ሪቪው የነበረው ፕሮዳክት አምጥቼ ልሽጥ ካልኩኝ አንለስ እና አዘርዋይስ ዲፍረንት የሆነ ማርኬቲንግ አንግል ተጠቅሜ ካልሆነ በስተቀር ቅድም እንደነገርኳችሁ ፌል ነው ማድረገው። ምክንያቱም ሳቹሬት አድርጓል ያ ፕሮዳክት ማለት ነው፣ ወይም በጣም በበቂ ሁኔታ ተሽጦ ፌል አድርጓል። ስለዚህ ኦልደስት ቱ ኒወስት ሶርት አድርጉና ሪቪውን ከዛ በኋላ የቅርብ ጊዜ እንደው 6 ወር ምናምን ያልሆነው ከሆነ ከ6 ወር የማያልፍ ከሆነ ችግር የለውም። ከዛ ካለፈ ግን እንዳልኳችሁ ሌሎችን ፕላትፎርሞች ላይ ቼክ አድርጉት። በእርግጠኝነት አስቸጋሪ ነው የሚሆነው ማለት ነው። ስለዚህ አሊኤክስፕረስ ላይ እንደዚህ ነው የሚታየው። ራሱም ደግሞ ጥሩነቱ አሊኤክስፕረስ ባጆች አሉት። ለምሳሌ ቶፕ ሴሊንግ ኢን 7 ዴይስ ይላል። ባለፉት 7 ቀናት ቶፕ ሴሊንግ ነው ይላቸዋል። እንደገና ደግሞ በጣም ከስተመር ኦርደር እንዳለው ይነግራቸዋል። ባለፉት 7 ቀናት ወይም ባለፉት 30 ቀናት በጣም ኦርደር አለ፣ በጣም እየተሸጠ ነው ምናምን እያለ እዛው ላይ ይነግራቸዋል። ስለዚህ እነዛን ባጆች በትክክል ፎሎ አድርጓቸው አሊኤክስፕረስ ላይ ግቡና በደንብ ያቸው። ከዛ በመቀጠል አሊኤክስፕረስ ላይ ማየቱ ያን ያህል ሪዛልት ማያመጣላችሁ ከሆነ የተሻለው ቦታ ብዬ ማስበው ሲጂ ድሮፕ ሺፒንግ ነው። ሲጂ ድሮፕ ሺፒንግ ብዙ ድሮፕ ሺፐሮች የሚነግሯችሁ ፉልፊል ለማድረግ በቃ ምርጡ ቦታ ነው ብለው ነው። እንዳትሸወዱ።
ፉልፊል ለማድረግ ወደ ሲጂ ድሮፕ ሺፒንግ አትሂዱ። ይሄንን ኤክስፒሪየንስ እንዳለው ሰው ነው የምነግራችሁ። በጣም ቻሌንጂንግ ነው ሲጂ ድሮፕ ሺፒንግ፣ በተለይም ለስታርተርስ። ስኬል እያደረጉ ላሉ ሰዎች ኢትስ ጉድ፣ ግን ለስታርተርስ የሚሆን ቦታ አይደለም። ግን ፕሮዳክት ለማግኘት ደግሞ አይዲያል የሆነ ቦታ ነው። ለምን እንደሆነ ልንገራችሁ። ሲጂ ድሮፕ ሺፒንግ በመጀመሪያ የተቋቋመው ራሱ ለድሮፕ ሺፒንግ ነው። ስሙ እንደሚነግራችሁ እንደ አሊ ኤክስፕረስ ቢዝነስ ቱ ኮንሱመርስ አይደለም፣ ቢቱሲ ፕላትፎርም አይደለም፣ ለድሮፕ ሺፒንግ ቢዝነስ ኦነሮች ነው። ስለዚህ እዛ ላይ የሚያስገቡትን ፕሮዳክት በሙሉ ለድሮፕ ሺፒንግ የመሆን ቻንሳቸው ሃይ ነው ብሎ ያሰቧቸውን ነው የሚያስገቡት። ስለዚህ እዛ ላይ የምታገኟቸው ፕሮዳክቶች ሃይሊ ኮንቨርት የማድረግ ቻንስ አላቸው። ስለዚህ ከዛ ብትጀምሩ በጣም አዋጭ ነው። ከአሊኤክስፕረስ ጋር ተመሳሳይ የሆነ ፕላትፎርም ነው። ስትገቡ ቅድም ያልኳቸውን ቴክኒክ መጠቀም አትርሱ። የማታውቁትን ነገር አትሽጡ። ከካታጎሪዎች ጀምሮ ከምታውቋቸው 3 ወይም 4 ካታጎሪዎች ተነስታችሁ ፕሮዳክቶችን ፋይንድ ለማድረግ ሞክሩ። ሲጂ ድሮፕ ሺፒንግ ላይም አንድ ሌላ ማየት ያለባችሁ ቅድም እንዳልኳችሁ ባጆችን እዩ፣ አሊኤክስፕረስ ላይ ባጆችን እና ሪቪው እዩ እንዳልኳችሁ። ሲጂ ድሮፕ ሺፒንግ ላይ ደግሞ ማየት ያለባችሁ ሊስት አማውንት ነው። ማለትም ምን ያህል ስቶሮች ሊስት አድርገውታል የሚለውን እዩ። በጣም ብዙ ስቶር ካደረገው ኢትስ ሄዴክ። በቃ ብዙ ሰው እዛ ጋር ትልልቅ ስቶሮችም ሊሆን ይችላሉ፣ የሚያበላሹ ስካመሮችም ሊሆን ይችላሉ። ስለዚህ ብዙ ሊስት ያለው ፕሮዳክት ላይ ሰፋት ብሎ ኮንቨርሽን ሬቱ በጣም ዝቅ ነው የሚልባችሁ፣ ወይም ሳቹሬት ያደረገ ሊሆን ይችላል እንዳልኳችሁ፣ ወይም ትረስቱን ያጣ ፕሮዳክት ሊሆን ይችላል፣ ብዙ ሰው ስለሚነካካው ማለት ነው። ስለዚህ አቬሬጅ የሆነ ምንም የሌለውም ሪስክ ነው። ብዙ ሰው አይ ዩዝለስ ነው ብሎ አስቧል። አንለስ ኤንድ አዘርዋይዝ ቅድም የነገርኳችሁን ሪኳየርመንት እንደሚያሟላ የፕሮዳክት የዊኒንግ ፕሮዳክት ካራክተሪስቲክስ እንደሚያሟላ እርግጠኛ ካልሆናችሁ በስተቀር በፍጹም አትሞክሩት። አቬሬጅ ሊስቲንግ ያለው በጣም ያልተጋነነ በጣም ያላነሰ ሊስቲንግ ያለው ፕሮዳክት መፈለግ ነው የሚኖርባችሁ ማለት ነው። እንዳልኳችሁ ቅድም ከምታውቋቸው ካታጎሪዎች በመነሳት ማለት ነው። ሌላኛው የፕሮዳክት ሰርቺንግ ቴክኒክ ቲክቶክ ኦርጋኒክ ነው። ቲክቶክ ኦርጋኒክ ድሮፕ ሺፒንግ ሞከርኩት ብዬ የሰራሁት ቪዲዮ ላይ ታገኙታላችሁ። ሊንኩን ላይ አስቀምጥላችኋለሁ። እዛ ላይ ቲክቶክ ኦርጋኒክ እንዴት እንደምታገኙ ፕሮዳክቶችን አሳይቻለሁ። ግን ትንሽ ቻሌንጁ ምንድነው? የቲክቶክ ኦርጋኒክ ፕሮዳክት ሰርቺንግ ቴክኒክ አንደኛ ነገር ፕራይሱ እነሱ ለፕሮሞሽን ስለማይወጡ ኦርጋኒክ ስለሆነ ፕራይሱ በጣም ዝቅ ያለ ነው። በጣም ቫይራል የወጣ ቪዲዮ ላይ ያለ ፕሮዳክትን አምጣታችሁ የምትጠቀሙ ከሆነ ብዙም ሪዛልት ላታምጡ ትችላላችሁ። በተለይም ቲክቶክ ላይ ፕሮሞሽን ረን የምታደርጉ ከሆነ ፌስቡክ ላይ አምጣታችሁ ፕሮሞሽን ረን የምታደርጉ ከሆነ ኢትስ ፋይን፣ ሊሰራላችሁ ይችላል፣ ይሰራል። ግን ቲክቶክ ላይ ከሆነ ስፔንድ ማድረግ የምትፈልጉት ዲዩ ቱ ቫሪየስ ሪዝንስ ሪዛልት ላታመጡበት ትችላላችሁ። ምክንያቱም እዛው ፕላትፎርም ላይ ቫይራል ወጥቷል፣ ብዙ ሰዎች ገዝተውታል። ስለዚህ አይሆንም። እንደገና ደግሞ ብዙ ጊዜ ምን ያጋጥማል መሰላችሁ? የቲክቶክ ሾፕ ላይ ይገኛል ያ ፕሮዳክት። መጀመሪያ በቃ ከቲክቶክ ኦርጋኒክ ላይ አይታችሁ ፕሮዳክቱን ልትሰሩ ከሆነ the first thing you should have to do ቲክቶክ ሾፕ ላይ ቼክ አድርጉ ያ ፕሮዳክት መኖርና አለመኖሩ። ቲክቶክ ኦርጋኒክ ላይ አይታችሁት ቲክቶክ ሾፕም ላይ ካለ ሞስት ላይክሊ እና ብዙ ሴልስ ካለው ደግሞ ሞስት ላይክሊ ዝቅ ያለ ሪዛልት ነው የምታገኙት። ፌስቡክ ላይ ግን በደንብ ይሰራላችኋል። ስለዚህ ቲክቶክ ኦርጋኒክም አንደኛው የሰርች ሜካኒዝም ነው ማለት ነው። አራተኛውና የመጨረሻው ጉግል ትሬንድ ነው። ጉግል ትሬንድን ተጠቅማችሁ ፕሮዳክት አይዲያዎችን ሰዎች ሰርች የሚያደርጓቸው ኪወርዶችን በማየት ከዛ ጋር ሪሌት የሆነ ፕሮዳክት እንድታመጡ ይረዳችኋል ይባላል። እኔ ብዙ ጊዜ አልሰራለኝም። ይሄ የሆነበት ምክንያት እኔ ጉግል ሾፕ ላይ አይደለም ፕሮሞት ማድረገው ወይም ጉግል አድ አይደለም ለፕሮዳክቶች የሚሰራው። ብዙ ጊዜ በኪወርድ ሰርች የሚደረጉ ፕሮዳክቶችን የምትሰሩ ከሆነ ማስተዋወቅ ያለባችሁ እዛው ጉግል አድ ላይ ነው። ጉግል አድ ላይ የምታስተዋውቁ ከሆነ የተሻለ ሪዛልት ታገኛላችሁ። ግን ጉግል አድ ከመስራታችሁ በፊት መጀመሪያ በጣም እርግጠኛ መሆን ያለባችሁ ሰፊ የሆነ የፕሮፊት ማርጂን ያለው ፕሮዳክት መምረጣችሁ ነው። ምክንያቱም የጉግል ከስተመር አኩዚሽን ኮስት ከፍ ያለ ነው። ምንም እንኳን ኮንሲስተንሲው ከነ ፌስቡክ እና ከነ ቲክቶክ የተሻለ ቢሆንም ማለት በጉግል አድ የሚመጣ ሴልስ ኮንሲስተንሲ በጣም ስትሮንግ ነው ማለት በቃ ኮንቲኒየስ ነው፣ ረጅም ጊዜ የምትሸጡት ነው። ነገር ግን ከስተመር አኩዚሽን ኮስቱ ከፌስቡክም ሆነ ከቲክቶክ ከፍ ይላል፣ ነገር ግን ኮንሲስተንስ አለው። ስለዚህ ፕሮፊት ማርጂናችሁ ሰፊ መሆን መቻል አለበት። $20 ፕሮፊት ማርጂን ይዛችሁ ጉግል አድ ላይ ብትሄዱ ፕሮፊታብል፣ ምክንያቱም ራሱ ኮንሱም የሚያደርገው ሃይ ስለሆነ ማለት። ስለዚህ ጉግል ትሬንድ ላይ ሰርች አድርጋችሁ የኪወርድ ቮሊዩም አይታችሁ ምንድነው አሁን እየተፈለገ ያለው የሚለውን ነገር አጥንታችሁ ፕሮዳክት በዛ ዙሪያ ላይ ፈልጋችሁ መሸጥ ትችላላችሁ ማለት ነው። እነዚህ 4 ቴክኒኮች ናቸው ፕሮዳክት ዊኒንግ ፕሮዳክት ሰርች የምታደርጉባቸው ማለት ነው። ዊኒንግ ፕሮዳክት አገኘሁ፣ ግን እንዴት አድርጌ ነው ፕራይሱን ማውጣት ያለብኝ? ይሄ በጣም አሪፍ ጥያቄ ነው። ዊኒንግ ፕሮዳክቶችን ካገኛችሁ በኋላ ፕራይስ ሴት ማድረግ ራሱን የቻለ ፕሪንሲፕል አለው፣ መርህ አለው። ዝም ብሎ $19 የሚለውን $150 ተብሎ ሴት አይደረግም፣ ወይም $25 ተብሎ ሴት አይደረግም። ምንጊዜም ፕራይሲንግ ስታወጡ ኮስቶቻችሁን ሁሌም በአይምሯችሁ ላይ ቅድሚያ ያስቡ። የመጀመሪያው ኮስታችሁ የፕሮዳክት ኮስት ነው። ከዛ በመቀጠል ደግሞ ሺፒንግ ኮስት ሊኖርባችሁ ይችላል፣ ወይም ደግሞ ፍሪ ሺፒንግ መኖሩን እርግጠኛዎች መሆን መቻል አለባችሁ። ለምሳሌ አሊኤክስፕረስ ቾይዝን የምትጠቀሙ ከሆነ ፍሪ ሺፒንግ ይኖራችኋል $10 በላይ ሲሆን እዛ ጋር ሺፒንግ እንደሌለባችሁ ልታስቡ ትችላላችሁ። ግን
ከአሊኤክስፕረስ ውጪ ያሉ ፕላትፎርሞች ላይ ለፉልፊልመንት የምትጠቀሙ ከሆነ አሊኤክስፕረስም ደግሞ በራሱ ሌሎች የሺፒንግ ሜተዶች የሚልክላችሁ ከሆነ የሺፒንግ ኮስት አለባችሁ። ከዛ በመቀጠል ደግሞ የማስታወቂያ ኮስት አለባችሁ። ይሄ ትልቅ ኮስት ነው፣ ዋና ኮስት ነው። ስለዚህ ይህንንም ኮንሲደር ማድረግ አለባችሁ። ሌላኛው የፔመንት ሜተድስ እና ፔመንት ጌትዌይስ ቻርጅ አለባችሁ ከሁለት ሳይድ ማለት ነው። ሾፒፋይ ቻርጅ የሚያደርጋችሁ ይኖራል ሰዎች ሲከፍሉ፣ እናንተ ጋር ሲመጣ የፔመንት ፕሮሰሰሩ ቻርጅ የሚያደርጋችሁ ይኖራል። ከዛ በኋላ ደግሞ ሲገባ ወደ አካውንታችሁ ደግሞ ተመልሶ ሲገባ ከሾፒፋይ ወደ እናንተ ሲገባ ደግሞ ወይም ደግሞ ከፔመንት ፕሮሰሰሮቻችሁ ወደ እናንተ ሲገባ ደግሞ ቻርጅ የምትደረጓቸው አማውንቶች ይኖራሉ። ዝቅተኛ ናቸው በእርግጥ ግን ብትደማምሯቸው $3-4 ይሆናሉ። ስለዚህ እነዚህም ኮስቶች ናቸው። ሺፒንግም እንደዛው ኮስት ነው። እነዚህ ነገሮች ኮንሲደሬሽን ውስጥ ማስገባት ይኖርባችኋል። ስለዚህ ኮስቶቻችሁን ደምራችሁ ከዛ በኋላ ነው ፕራይስ የምታወጡት። እነዚህን ኮስቶች ከበር አድርጎ ፕሮፊት የማያመጣ ከሆነ ፕሮዳክቱ ዲዘርቭ አያደርግም ማለት ነው። ስለዚህ ምን አይነት ስትራቴጂዎችን ብትጠቀሙ ነው የሚያዋጣችሁ የሚለውን አሁን እናያለን። የመጀመሪያው የኪስቶን ፕራይሲንግ ይባላል። ኪስቶን ፕራይሲንግ ማለት ብዙ ጊዜ ዩዥዋሊ 100% ወይም 150% የፕሮዳክት ኮስታችሁን ያህል አድርጋችሁ የምትሸጡበት ነው። ለምሳሌ $10 የመጣችሁን ፕሮዳክት ከ$10 ሰፕላየራችሁ የሚሸጥላችሁን ፕሮዳክት እናንተ ወይ $20 ወይ $25 አድርጋችሁ ሴት ታደርጉታላችሁ ማለት ነው። ብዙ ጊዜ ሪኮመንድ የሚደረገው 150% ብታደርጉት ኪስቶን ፕራይሲንግን የምትጠቀሙ ከሆነ ማለት ነው። ሌሎች የፕራይሲንግ ሞዴሎችን ለመጠቀም የሚያስቸግራችሁ ከሆነ $10 የገዛችሁትን $25 አካባቢ ብትሸጡት አትሊስት የተሻለ ነው ማለት ነው። ይሄ ኮስቱ ከፍ ባለ ቁጥር እየጨመረ ነው የሚሄደው። ለምሳሌ $30 ቢሆን የዚህ ፕሮዳክት ፕራይስ የሚሆነው አራውንድ $45 ስትጨምሩበት ወደ $75 ይሆናል ማለት ነው። ስለዚህ ኮስቱ ከፍ እያለ ይሄዳል ማለት ነው። ኮስቱ ከፍ ባለ ቁጥር ፕራይሱም ከፍ እያለ ይሄዳል ማለት ነው ኪስቶን ፕራይሲንግ ስትጠቀሙ። ስለዚህ $75 ካደረጋችሁት ፕራይሱን $30 አላችሁ። ሌትስ አስዩም ሺፒንግ ዜሮ ነው ብለን ብናስብ $45 ውስጥ የከስተመር አኩዚሽን ኮስት አለ። ከዛ በኋላ ደግሞ የፔመንት ፕሮሰሰርስ ኮስት አለ። እሱን ስታስገቡለት እሱ $30 ኮንሱም ቢያደርግባችሁ ራሱ $15 አካባቢ ፕሮፊት ከኤቭሪ ፕሮዳክት ታገኛላችሁ ማለት ነው። ይሄን ኪስቶን ፕራይሲንግ መጠቀም ያለባችሁ አንደኛ እንዳልኳችሁ ሰዎች ኢዝሊ የፕራይስ ኢንፎርሜሽን የማያገኙበት ፕሮዳክት ከሆነ እንዳልኳችሁ አማዞን ላይ፣ ኢቤይ ላይ፣ ወልማርት ላይ የማያገኙት ፕሮዳክት ከሆነና ጀስት በቃ ገና እያወቁት ከሆነ ይሄንን ፕራይስ ስትራቴጂ ብትጠቀሙ ማንም ይሄን ያህል ወርዝ ለምን ያደርጋል ምናምን ብሎ አይጠይቃችሁ። ሌላኛው ደግሞ ጥሩ ቫልዩ ሊኖረው ይገባል። ፕሮዳክቱን ይሄን ያህል 150% ስታጋነኑት ፕራይሱን ጥሩ ፊቸር ሊኖረው ይገባል። አለበዚያ እንዳልኳችሁ you are going to face a chargeback። ቻርጅባክ ደግሞ በጣም አስቀያሚ ነገር ነው። ስለ ቻርጅባክ አንድ ቪዲዮ ሰራላችኋለሁ። በጣም በቃ ምን አይነት ቦሪንግ ነገር እንደሆነ በደንብ ነው ማሳይ። በተለይ ለኢትዮጵያ ይሄ ደግሞ አይሆንም። ላይክ የተሸጠ ዕቃ አይመለስም ተብሎ ተጽፎለት ለሚገዛ ማህበረሰብ ቻርጅባክ is a whole new thing። በቃ በጣም ፍጹም አዲስ ነገር ነው። ገብቷችኋል? አንድ ሰው ከናንተ ከገዛ በኋላ 120 ቀን አለው ቻርጅባክ ለመጠየቅ። ገብቷችኋል ምን አይነት ችግር ፌስ እንደምታደርጉ። ስለዚህ የሆነ የወዳደቀ ነገር ሆኖ 150% አድርጋችሁ ብታቀርቡለት definitely you are going to face a chargeback or a return request። ያ ደግሞ በቃ አስቀያሚ ነው የሚሆነው ማለት ነው። ስለዚህ make sure your product has a value መኖሩን እርግጠኛ ሁኑ። on top of that ደግሞ የፕራይስ ኢንፎርሜሽን ብዙም የሌለው እንዲህ ሊሆን ይችላል። ለምሳሌ ምንም እስከዛሬ ድረስ ለምሳሌ የህፃን የቤቢ ሻወር ወይም ደግሞ የበርዝዴ ፎቶ አስነስታችሁ ማታውቁ ከሆነ ስንት ሊሆን ይችላል ብላችሁ ስታስቡ ግራ ተጋቡ። ለዛ ነው 2-3 ቦታ ላይ ቼክ የምታደርጉት ፕራይስ ኢንፎርሜሽን እንዲኖራችሁ ማለት ነው። የመጀመሪያ የማታውቁትን ፕሮዳክት ስትገዙ እንደዛ ነው የምታደርጉት። 2-3 ቦታ ታያላችሁ። ለምን? ፕራይስ ኢንፎርሜሽን ስለሌላችሁ ማለት ነው። ሶ ኪስቶን ፕራይሲንግ የምትጠቀሙት ፕራይስ ኢንፎርሜሽን የሌለውን አቬይላቢሊቲው ሎ የሆነ ፕሮዳክት የምትጠቀሙ ከሆነ የኪስቶን ፕራይሲንግ ትጠቀማላችሁ ማለት ነው። ሌላኛው ቫልዩ ቤዝድ ፕራይሲንግ ነው። ይሄ ያው ከዛ ጋር ተመሳሳይ ነው ግን በጣም ቫልዩ ላይ ፎከስ ያደርጋል እና ዩዥዋሊ ሃይ የሆነ ፕራይስ ነው ሴት የሚደረገው ቫልዩ ቤዝድ የምትጠቀሙ ከሆነ። እንዳልኳችሁ በጣም ብዙ አይነት ፊቸሮችን የሚሰጥ አስገራሚ የሆነ ፕሮዳክት ብታገኙና ያሉት ቫልዩዎች እንዳልኳችሁ ለምሳሌ ዩዥዋሊ እንደዚህ አይነት የሚጠቀሙ 3-in-1 4-in-1 የሆኑ ፕሮዳክቶች ናቸው። አሁን ለምሳሌ የሆነች የካምፒንግ ላይት አይቻለሁ። እቺን ነው የምታክለው። እዚሁ ላይ ሼር አደርጋችኋለሁ እና እሷ ፕሮዳክት የሚገርማችሁ ነገር ላይት አላት። ከዛ በኋላ ደግሞ የካምፒንግ ቤዶች አሉ አይደለም፣ ይሄ በኤር ፓምፕ የሚደረጉ እነሱን ፓምፕ ማድረግ ትችላለች። ኤር ብሎወር ነች። ብዙ ፊቸር ነው ያላት። 3-in-1 አይነት ነገር ናት። ስለዚህ ያቺን ፕሮዳክት $50 ብል ሰው ኮምፕሌን አያደርግም አይደል? $70 ብል አክቹሊ መኪና ጎማ ፓምፕ አረግበታለሁ፣ ቤድ ፓምፕ አረግበታለሁ፣ ብሎወር ነው እሳት አያይዝበታለሁ፣ መብራት ነው አበራበታለሁ። እነዚህን ሁሉ ነገሮች የያዘ ነገር $70 that's not too much ምናምን ብሎ ያስባል ሰው። ስለዚህ ቫልዩ ቤዝድ የምንለው ብዙ ቫልዩ አለው ወይ በጣም ጥሩ ቫልዩ ለከስተመር ይሰጣል ወይ? ይሄ ከሆነ ጥሩ የሆነ ፕራይስ ልትሰጡት ትችላላችሁ ማለት ነው ለፕሮዳክታችሁ። ሌላኛው መጠቀም ያለባችሁ ስትራቴጂ ያው ሳይኮሎጂካል ፕራይሲንግ የሚባለው ነው።
ለምሳሌ $20 ከምትሉ $19.99 ብትሉት ሰዎች ጋር $19 ነው የሚል ግምት ያሳድራል። ግን ሲከፍሉ $21 ምናምን ይሆናል ከፔመንት ፕሮሰሰሩ ኮስት ጋር ተያይዞ ማለት ነው። ስለዚህ ሳይኮሎጂካል ፕራይሲንግ ሁሌም ጥሩ ነው። $100 ከምትሉ $99 ብትሉ አሪፍ ነው። ያው ሁላችንም እኮ አውቀነዋል ኢትስ ሳይኮሎጂካል ፕራይስ መሆኑን እኔም አውቄዋለሁ። ግን ስቲል ይሄ አይ ዶንት ኖ ይሄ ሰብኮንሺየስ ማይንዳችን ይመስለኛል እኔ $100 ከሚለኝ $99 የሚለኝ ስቲል ኮንቪንስ ያደርገኛል። ሶ እንዴት ሰው አይነቃም እንዴ ምናምን ብላችሁ አታስቡ። ሳይኮሎጂካል ፕራይሲንግን መጠቀም የግዴታ ነው። ሌላኛው ዲስካውንት ፕራይሲንግ ነው። ዲስካውንት ፕራይሲንግ የምንለው ደግሞ ሁሌም ድሮፕሺፒንግ ስቶሮች ላይ ገብታችሁ አይታችሁ የምታውቁ ከሆነ $100 የሚለው ኤክስ ይደረግና $59 ምናምን ይደረጋል፣ ወይም ደግሞ $49 ምናምን ይደረጋል። ይሄ የሚደረግበት ሪዝን አለው። ሰዎች ዲስካውንት በጣም ይወዳሉ። ስለዚህ ዲስካውንት ፕራይሲንግ፣ ሴልስ ፕራይሲንግ ሰዎች የሰዎችን አቴንሽን ግራብ የሚያደርግ ነገር ስለሆነ ማለት ነው። ሶ ከነዚህ ፕራይሲንጎች ጋር አንድ ላይ አድርጋችሁ ሳይኮሎጂካል ፕራይሲንግ እና ዲስካውንት ፕራይሲንግን መጠቀም ትችላላችሁ ማለት ነው። እንደዚህ ስታደርጉ የተሻለ ፕራይሲንግ ሞዴል ላይ ትደርሳላችሁ ማለት ነው። እንዳልኳችሁ ግን በዋነኝነት የፕሮዳክታችሁን ዋጋ ስታወጡ የኪስቶን ፕራይሲንግን እና የቫልዩ ቤዝድ ፕራይሲንግን አይታችሁ ማውጣት ይኖርባችኋል። ግን እነዚህን ስትጠቀሙ ቅድም ያልኳችሁን ሪኳየርመንቶችን ማሟላቱን እርግጠኛ መሆን አለባችሁ። ኮስትንም ደግሞ ኮንሲደር ማድረግ ይኖርባችኋል። ይሄን ሁሉ ስታወጡ ማለት ነው። ኮስታችሁን ሁሌም ልንገራችሁ፣ ፌስቡክ ላይ ወይም ቲክቶክ ላይ $30 ኮስት የሚያደርግ ፕሮዳክት መሸጥ ቀላል፣ በጥሩ ከስተመር አኩዚሽን ኮስት ታገኙታላችሁ። ማርኬቲንግ ያን ያህል ሶፊስቲኬትድ የሆነ ማርኬቲንግ ስትራቴጂ አይፈልግባችሁ። ፕሮሞሽን ጀስት የሴልስ ካምፔን፣ የመጀመሪያ የሴልስ ካምፔን ኢስታብሊሽ አድርጋችሁ ረን ብታደርጉ ሴልስ ታገኛላችሁ ፎር ሹር። ችግር የሚሆነው መቼ መሰላችሁ? ፕራይሳችሁ ከ50 እያለፈ 100 ሲገባ አሁን እዚህ ጋር ስትራቴጂ ይፈልጋል። ገብታችኋል? ኦዲየንሱን $30 አሜሪካዊ ጀስት ሲምፕሊ ስፔንድ ያደርጋል። ዝም ብሎ አይቶት ስለወደደው የሆነ ፕሮብሌምን ሶልቭ ያደርግልኛል ብሎ ስላሰበ ወይም ደግሞ ጥሩ ዋው ፋክተር ስላለው ምናምን $30 ስፔንድ ያደርጋል። ችግር የለበትም። ከዛም በኋላ የቻርጅ ባክ ኢሹ ያን ያህል ላይሆን ይችላል አንለስ በጣም ዲስአፖይንት ካላደረጋችሁት በስተቀር። ግን $50 ሲገባ $100 ሲገባ ኮስቱ እየጨመረ ሲሄድ የሚያወጣው ኮስት እየጨመረ ሲሄድ በጣም ወደ ብዙ ሪሰርች ይገባል። እንደገና ደግሞ እናንተም ማርኬቲንግ ስትራቴጂያችሁ በጣም ብዙ ኮስት ያስደርጋችኋል። መጀመሪያ ኦዲየንሱን ዋርም አፕ ማድረግ አለባችሁ። ከተለያዩ ማርኬቲንግ አንግሎች ከሚሰጠው የተለያዩ ጥቅሞች ተነስታችሁ ቪዲዮዎችን፣ ኢሜጆችን እየላካችሁለት ዋርም አፕ ታደርጉታላችሁ። ከዛ በኋላ ነው ሪታርጌት አድርጋችሁ ሴልስ ካምፔናችሁን የምታስጀምሩት ማለት ነው። ያ ሲሆን የማስታወቂያ ኮስታችሁ በጣም እየጨመረ ነው የሚሄደው። ለምሳሌ $20 የምታገኙትን ከስተመር $100 ፕሮዳክት ስትሸጡ ግን ሜቢ $30-35 ኮስት ሊያስደርጋችሁ ይችላል። ስለዚህ ፕሮዳክታችሁን ፕራይስ ስታደርጉ ሃየር ቫልዩ ያለው ፕሮዳክት ከሆነ ፕራይሱ ለማስታወቂያ ጥሩ በጀት ይኖርባችኋል። ኢን ዘ ሚን ታይም ደግሞ ከስተመር አኩዚሽን ኮስታችሁ ሃይ ስለሚሆን እዛ ውስጥ ፕራይሲንጋችሁ ፊት ሊያደርግ እንደሚችል እርግጠኛ መሆን አለባችሁ። ገብቷችኋል? ለምሳሌ $75 ብዬ የምሸጠው ዕቃ ምገዛው $40 ከሆነ ከሰፕላየር የምገዛው $40 ከሆነ ከዛ በኋላ ፔመንት ፕሮሰሰርስ ኮስት ደግሞ $5 አለብኝ። ስለዚህ $45 ነው። $45 እና $70 ስታቀናንሱት $25 ነው እጄ ላይ የሚቀረው። ግን በ$25 የ$75 ዕቃ አይሸጥም፣ እርግጠኛ ሆኑ። ስለዚህ $40 ወይም $30 ቢያስወጣኝ የማስታወቂያ ኮስቱ ምን ሆነ ማለት ነው? ጭራሽ እኔን አከሰረኝ፣ $5 አከሰረኝ ማለት ነው። ስለዚህ $75 ሴት የምታደርጉለት ፕራይስ ሜቢ $20 ወይም $25 የምትገዙትን ዕቃ መሆን አለበት። እዛ ውስጥ ከስተመር አኩዚሽን ኮስታችሁን ኢንክሉድ አድርጎ፣ ሺፒንግ ኮስታችሁን ኢንክሉድ አድርጎ፣ የፔመንት ቻርጆቻችሁን ኢንክሉድ አድርጎ ፊት የሚያደርግ መሆን መቻል አለበት። በዛ ላይ ደግሞ 100 ወይም 200 ኦርደሮችን ፉልፊል አድርጋችሁ ከዛም በታች 50 ኦርደሮችን ፉልፊል አድርጋችሁ ቻርጅ ባክ ሊጠብቃችሁ ይችላል። ቻርጅ ባክ ሲመጣ ከስተመሩ የከፈለው ሙሉ ኮስት ሲደመር ደግሞ የቻርጅ ባክ ፔናልቲስ $15 አካባቢ ጨምራችሁ ነው ለሾፒፋይ መልሳችሁ የምትሰጡት። ያ ሲሆን ኮስታችሁን ባንዴ ትርፋችሁን ባንዴ ይወስደዋል። ስለዚህ ኮስታችሁን ይጨምረዋል። ስለዚህ ፕሮፊታችሁ ይሄንን ነገር ፊት የሚያደርግ መሆን መቻል አለበት ማለት ነው። ፕራይሲንግ ስትራቴጂያችሁ እነዚህን ነገሮች ሊያሟሉ ይገባል። መቼም ይህን የመሰለ ቪዲዮ ሰብስክራይብ ሳያደርግ እያየ ያለ ሰው ይኖራል። እኔ ማመን አልችልም። ኧረ ሼም ነው። ሰብስክራይብ የሚለውን በተን እንዲሁም ላይኩን መጫን አትርሱ። ይህን የመሰለ ኮንተንት በዛሬው ቪዲዮአችን ላይ ድሮፕ ሺፒንግ ምንድነው፣ ኢኮመርስ ምንድነው፣ በሁለቱ መካከል ያለው ዲፈረንስ ምንድነው የሚለውን አየን። ከዛ በኋላ ደግሞ ድሮፕ ሺፒንግ ለመስራት የሚያስፈልጉንን ቤዚክ የሆኑ 8 ኤሌመንቶች ከቨር አደረግን።
ከዛ በመቀጠል ደግሞ ዋነኛውን የድሮፕ ሺፒንግ ፍሬም የሆነውን ፕሮዳክት ፋይንዲንግ ስኪል በደንብ ሼር ተደራረግን። ፕሮዳክት እንዴት ሰርች ይደረጋል፣ የት ሰርች ይደረጋል፣ የዊኒንግ ፕሮዳክት ካራክተሪስቲክስ ምንድን ነው፣ እንዲሁም ደግሞ እንዴት ፕራይስ እናወጣለን ለፕሮዳክታችን የሚለውን ነገር በጣም በአሪፍ ሁኔታ ከቨር ያደረገን ይመስለኛል። ይሄ ቪዲዮ በጣም ከጠቀማችሁ ከተመቻችሁ ኮሜንት ላይ ድጋፋችሁን አሳዩ፣ ኢንካሬጅ አድርጉኝ። ቪዲዮን ላይክ ማድረግ አትርሱ፣ ሰብስክራይብ ማድረግ አትርሱ። በቀጣይ ኤፒሶዳችን በቀጣይ የዚህ ቪዲዮ ሲኩዌል የምናየው ነገር እንዴት አድርገን የድሮፕ ሺፒንግ ፕላትፎርሞችን ኮምፔር እናደርጋለን፣ ሾፒፋይ ቨርሰስ ውኮመርስ እና ሌሎች። ከዛ በመቀጠል እንዴት አድርገን ፍሪ ቴሞችን ተጠቅመን ስቶራችንን ቢውልድ እንደምናደርግ፣ ከዛ ደግሞ ፔመንት ጌትዌይ እንዴት ኢንተግሬት እንደምናደርግ፣ ፌስቡክ ቢዝነስ ማኔጀር እንዴት ክሬት እንደምናደርግ፣ ከዛ ደግሞ አሴቶቹ ማለትም አድ አካውንት እና የፒክሴል እና ኮንቨርዥን ኤፒአይዎች እንዴት ኢንስታል እንደምናደርግ፣ ቲክቶክ አድ አካውንት እንዴት ክሬት እንደምናደርግና ፒክሴል ኢንስታል እንደምናደርግ፣ እንዲሁም ደግሞ የስኬታችሁ ሌላኛው ፋውንዴሽን የሆነውን ኮንተንት ክሪኤሽንን ደግሞ እንዴት አድርገን እንደምንሰራ በሚቀጥለው ቪዲዮ ከቨር እናደርጋለን። ስቴይ ቱንድ። ሰብስክራይብ ማድረግ አትርሱ። ቪዲዮን ላይክ አድርጉ። ለጓደኞቻችሁ ለቤተሰቦቻችሁ በሙሉ ሼር ማድረግ አትርሱ። ቺርስ